ዛሬ ብቻ ነው እንደ አርሲ ላይ ሰው ሲታረድ የነበረው ቤተክርስቲያን ሲቃጠል የነበረው አሁን ብቻ ነው ወይስ ላለፉት 8 ዓመት ይሄ ነገር ተደርጓል? ኦርቶዶክስን ለማጥፋት በደንብ ተደርጓል። ኦርቶዶክስ ባትኖር ኢትዮጵያ ማንም አይፈልጋትም። እውነቱን እነግርሃለሁ። ግድ የላቸው። እግዚአብሔር ምስክሬ፣ ሙስሊሙ የአረብ ቢሆንለት አብዛኛው ሁሉም እያልኩ አይደለም፣ የአረብ ሀገር ቢሆንለት ደስታው ነው። አረብ ከኢትዮጵያውያን ያስፈልጣል። ከኢትዮጵያውያን ክርስቲያን የአረቡ ሙስሊም ይበልጥበታል። አብዛኛው ሙስሊም ኦርቶዶክሱ እንጂ የሚራራው ሌላው ግድ የለው። ጴንጤው ምንም ከፖለቲካ ነው የሚያያይዘው። የሰው ልጅ መሞትን የሰው ልጅ መታረድን ከፖለቲካ ጋር ያያይዘው ነው እንዴ? ብልጽግናን የነካበት ስለሚመስለው ምን አይልም፣ አይገባም። አብዛኛው ጴንጤ ብልጽግና የተሰደበ ይመስለዋል። አዎ በስራው ነው። መንግስት ለህዝቡ ላይ በሰላም መተኛት፣ በሰላም መውጣት፣ በሰላም መግባት ካልቻለ አንድ ህዝብ መንግስት ፌል አድርጓል። መንግስት ፌል አድርጓል። የየትም ሀገር ነገር ነው። አንድ ቦታ ላይ ወጥተ መግባት ካቃተ ምን ሆናል ማለት መንግስት የለም ማለት ነው። ሀገር ላይ አሸባሪው መንግስት እንጂ ህዝብ አይደለም። ኧረ በሰላም ወጥተን እንግባበት አይቻልም። ኢትዮጵያ ላይ ማን ነው ይህን የሚያደርገው? መንግስት ህዝቡን በሽብር በፍራቻ እንዳይተነፍስ ተንፋ። ይህንን ቪዲዮ ሼር ያላደረገ ክርስቲያን አይደለም። በጎቹ ነን። በተኩሎች እየተበላን ያለነው እረኛ ስላጣን ነው። እስከዚህ ቀን እስከዚህ ሰዓት ድረስ እኔና እናንተ ጋር አልደረሰም እንጂ በአርሲ የሚገኙ ባለማተብ ኦርቶዶክሳውያን በግፍ እየታረዱና እየተገደሉ ይገኛሉ። ለማና ቤትን በል ለማን እንጮህ? ማንስ ይሰማናል? አባቶች እኮ ስታስተምሩን ክርስቲያንና ሚስማር በተደበደበ ቁጥር እየጠነከረና እየጠበቀ ይሄዳል ብላችሁን እስካሁን ዝም ብለናል። ምነው የእናንተ ዝምታ በዛ? የመናገርና የመተቸት አቅም ማናችንም የለንም። ስንገደል ስንታረድ ግን ዝም አትበሉ። ለሕፃናት ስጋ የማይመለሱ ከዝቋላ ጀምሮ የአባቶቻችንን ስጋ ቦጭቆ የተከፋፈሉ ነገር ግን ዝምታ ስለሆነ መልሱ ዛሬ ላይ ዋጋ እየከፈልንበት እንገኛለን። ኦርቶዶክሳውያን ድምፅ ሁኑ። እስከ መቼ እንገፋለን? እስከ መቼ እንታረዳለን? እስከ መቼ እንሰቃያለን? እረኛ የሌለው በጎቹ ነን። መምህር ያጣ ኦና ጠረጴዛ ላይ የተቀመጠ ተማሪ ሆነን እስከ መቼ? እየፈሰሰ ያለው ውሃ አይደለም ደም ነው፣ ንጹሃን ደም። በዓለም ላይ የምትገኙ ኦርቶዶክሳውያን አደራ ባካችሁን ድምፅ ሁኑ። Stop killing innocent Orthodox Christians. People around the world need to know what is going on in Ethiopia. Orthodox Church is under attack. As I speak, a lot of Christians are dying. Please pray for us. Be a voice for voiceless Ethiopian Orthodox Church. And we need justice. Justice for Orthodox. Justice for Orthodox Christian in Ethiopia.